አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም የዩቲዩብ ቤተሰቦቼ እንዲሁም ክርስቲያን እህት ወንድሞቼ ሰላም፣ እንዴት ናችሁ? ደህና ናችሁ ብያለሁ። እኔ ደህና ነኝ አልሐምዱሊላህ። እና እስኪ ዛሬ የኔን ገጠር የኔን ሰፈር የምኖርበትን ከ2 ዓመት በላይ የኖርኩበትን ገጠሬን ሰፈሬ ላስጎብኛችሁ ማለት ነው። ያው ቀንጨብ አድርጌ ትንሽ ላስጎብኛችሁ ወጣ ብዬ ነው ከቤቴ። ያው የኛ ቤት ብቻ ነው ያለው በእርግጥ እና ምን ይመስላል እስኪ ገጠራችን? የኔ ገጠር እና ይዞሽ እያላችሁ ደግሞ አበረታቱኝ ማለት ነው። አትለፉኝ። ዩቱብ ደግሞ ለዩቱብ አዲስ ጀማሪ ነኝ፣ አይዞሽ ጠንክሪ እያላችሁ አበረታቱኝ ማለት ነው። እህት ወንድሞቼ ይገርማችኋል፣ ሌላ ቤት ማለት መሰገኑ እና ሌላ ቤት የለም። መስመር ለራሱ መስመር ለራሱ የለም ማለት ነው። ይሄ ሰፈር ግን የት ይመስላችኋል? ያወቀ በኮሜንት ይጻፍልኝ ማለት ነው። እና ሰፈራችን ግን ያለው ሰላም ደስ የሚለው መጎብኘት የፈለገ ማየት የፈለገ ደግሞ አለን። ዱባይ ይባላል ገጠሩ ዋናው ማለት ነው። መታችሁ መጎብኘት ማየት ትችላላችሁ፣ ማስጎብኛችኋለን ማለት ነው። እና ለዩቱብ ደግሞ አዲስ ጀማሪ ነኝ፣ አበረታቱኝ። ሼር ሰብስክራይብ እያደረጋችሁ እስኪ ትልቅ ደረጃ ድረስ ማለት ነው። ኢንሻአላህ እናንተ ስታጠናክሪ ስታበራቱ ደግሞ ከዚህ የተሻለ ነገር ሰርቼ ኢንሻአላህ አስተማሪ እና አዝናኝ የሆኑ ነገሮች አመጣለሁ ብዬ ተስፋ አለኝ ማለት ነው። ከቤታችን በስተጀርባ ደግሞ ይታያችኋል፣ እዛ ጋር ገመሎች አሉ፣ በጎች አሉ ምናምን እና ሁሉ ነገር አለ እኛ ጋር ነፍ ነው። እሺ የኢትዮጵያ ነገር ማየት የፈለገ እኔ ጋር ይምጣ ማለት ነው እና